ሁሉንም ቀልጥማ ብቻ ማለት ነው። በቃ ኳስ በደንብ የሚሰጠው ማን ነው? በደንብ የሚመግበው ማን ነው? 8 ቁጥሩ ነው። 8 ቁጥሩንም እንደዚሁ ሰው ሳይ ተከታትሎ ቀልጥሞ መጣል እሱ አልገደለህ። ታዲያ ምንድን ያደረከው? ስንት ሰው ነው የገደለው? እኔ ሞታል ብዬ አላሰብኩም። በያዝኩት አንካሴ ዝም ብዬ ከዚች ለማስታገሻ እምብርቱን አካባቢ ወገ ሰጠሁት። ነጭ አለኝ። የሰው ደም በየትኛው ሀገር ሰው ደም ነጭ ይሆናል ቀይ ነው አልኩት። በያዘው ዱላ አራጋቢውንም ራሱ አናቱን ቀልጥሞ መጣል። ማን ቀረ? 4 ቸፈረሴ እሷ እኮ በላይ ቸፈረሴ ልበልሽ ስርዓት ነው የሞተች። በጣም ከመወደው ኢቭን እስካሁን ዘፈኑ ትዝ ይለኛልና ነገር ጠብ አይልም አይኔ አካባቢ ምንድን እንጃኔ ሙይቅ አድርጌ እንደዚህ ሳይወስ ቢጫ ነገር ኧረ ቢጫ ብዬ እንደዚህ ሽተት ሳረገውስ ሬን ምድር ብዬ። በነገራችን ላይ ተስፋዬ ካሳ የባለ ብዙ ተሰጥኦ ባለቤት ነውና እስከ መስፈኑ በፊት እሱ እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ዘውዴ ብትወድህ ባትወድህ ያገባኛል እንዴ እናቷ ነኝ እኔ አሁን ወጣኝ ዘውዴ። አዎ ልጄ ውይ ቡዳይ በጣም ረውታል ማለት በጣም ያሳዝናል ቡዳዊ። ሰላም እንዴት ናችሁ? ዮኒ ነኝ። ዛሬ ብቻዬን የመጣሁት። የዛሬው ቪዲዮ ትንሽ ለየት ይላል። እስከዛሬ ከምናደርገው ቭሎግ ወይም ደግሞ ከጓደኛዬ ጋር የምንሰራው ቪዲዮ ሳይሆን ከዚህ በፊት እንደምታስታውሱት የተለያዩ ቪዲዮችን እንለቅ ነበረ። ከዛም ውስጥ አንደኛው ቀልድ ድሮ ቀረ ነበር። ቀልድ ድሮ ቀረ ቁጥር 1 ቁጥር 2 እና ቁጥር 3 ሰርቼ ነበር። በጣም ብዙ ሰው አይቶታል እና ደግሞ ብዙ ሰው ደስ ብሎታል። አንዳንድ ሰዎች ደግሞ ይቀጥልና ስላሉ ዛሬ እሱን ይዤላችሁ መጥቻለሁኝ። ቆየት ያሉ ቀልዶችን ይዤላችሁ ወደ እናንተ የምቀርብበት ሰዓት ይሆናል ማለት ነው። በፊት በየሳምንቱ 1 ወይም 2 ጊዜ ብያችሁ ነበርና ከስራም አንፃር እንደገናም ደግሞ የቭሎጎች እየሰራን ስለነበር ጊዜ አልነበረም። ለዛ ነው። ዛሬ ግን ቆየት ያሉ የኮሜዲ ስራዎችን ፈልጌ ወደ እናንተ ይዤላችሁ መጥቻለሁኝ። ኮሜንት ላይ ካየኋቸው አንደኛው ዩዘር ስሙ ማን ነበር? ዩዘር እዚህ ጋር ስሙን አስቀምጣለሁኝ። እዚህ ጋር ወጋ የሚል የድሮ ቀልድ ነበር ይዘልን ብትመጣ ባለኝ መሰረት እሱንም ፈልጌ ይዤላችሁ መጥቻለሁኝ። አብረን ፈታ ዘና እንላለን። ምናልባት ብዙ ሪያክት ላላደርግ እችላለሁ፣ ምክንያቱም የድሮ ቀልዶች ናቸው። ምንም የሚወጣለት ነገር የለም። ሪያክት ማድረግ የማይቻል ነው። ነገር ግን ፊቴ ግዴታ መግባት አለበት። የኔ ፊት ካልገባ ቪዲዮ ሞኔታይዝ አይደረግም። ስለዚህ ፊቴ ሊገባ ይችላል። የምናደርገው ምንድነው? አብዛኛውን ጊዜ አብረን ነው የምንስቀው ማለት ነው። እናንተም ካላችሁበት ሆናችሁ እኔም ካለሁበት ሆኜ አብረን እንስቃለን ማለት ነው። ፈታ ዘና በሉልኝ። ይመቻችሁ። የመጀመሪያው ቀልድ ደረጀና ሀብቴ ናቸው። እስኪ እሱን ተጋበዙልኝ። ተመልካቾቻችን እንደተከታተላችሁት የመጀመሪያ 45 ደቂቃ በዚህ አይነት ውጤት ተጠናቋል። የመጀመሪያ ይቅርታ ስላቆምኩት አይ ቲንክ የኢቲቪ ታይም እሁድ መዝናኛ ሰዓት በኢቲቪ ላይ ስታለፍ ከነበረው ዝግጅት የተወሰደ መሰለኝ። 45 ደቂቃ ምን እንደሚመስል የተለያዩ ተመልካቾችን ለማነጋገር እንሞክራለን። እንደተመለከትነው ግን በእኛ ግምት 45 ደቂቃ ያለቀው በአንድ ቡድን የበላይነት ነበር። ይህ ለምን ሊሆን እንደቻለ አጠገቤ የተለያዩ ባለሙያዎች አሉ። ጤና ይስጥልኝ። ስሞትን ማልበል? ግርማ። አቶ ግርማ ይህን የመጀመሪያውን የ45 ደቂቃ ውጤት እንዴት አገኙት? በጣም የሚያሳፍር ነው። የአንድ ቡድን ኃይለኝነትን ያየነበት ፉክክሩ እንኳን በደንብ አላየነበትም እና በጣም የሚያሳፍር ነው። የመጀመሪያ 45 ደቂቃን አንድ ቡድን ብቻውን ሲጫወት ያየን ነው የሚመስለኝ በእኔ ግምት። እንግዲህ ለሚቀጥለው 45 ደቂቃ ቡድኑ ምን አይነት ለውጥ ማድረግ አለበት ይላል? ለውጥ ግን በጣም የፊዚካል የሚቀጥለው 45 ደቂቃ እንደኔ ግምት በጣም ብዙ ለውጥ መደረግ አለበት ነው የምለው። ምክንያቱም የአንድ ቡድን የበላይነት መጨናገፍ የሚችለው የተወሰኑ የታክቲክ ለውጦች ሲደረጉ ነው እና በእኔ ግምት የታክቲክ ለውጡ ምንድን ነው? 10 ቁጥራቸው አሁን አስቸጋሪ ነው። ይህ 10 ቁጥራቸው እየሄደ የሚያገባው እሱ ነው። የኛ ልጆች ፊንታ የሚሰራቸው እሱ ነው። የሚያጥፋቸው ምን የሚላቸው እሱ ነው። ስለዚህ ይሄን 10 ቁጥር ገና የኛ ልጆች እንደገቡ ቀልጥሞ መጣል።
ከዛ ለ10 ቁጥሩ ደግሞ በኳስ በደንብ የሚሰጠው ማን ነው? በደንብ የሚመግበው ማን ነው? 8 ቁጥሩ ነው። 8 ቁጥሩንም እንደዚሁ ሰው ሳይ ተከታትሎ ቀልጥሞ መጣል እሱ። አሁን 8 ቁጥሩ ተቀለጠመ አይደል? 10 ቁጥሩ ተቀለጠመ አይደለም? የኛ ልጆች ደግሞ አላሳለፍ የሚለው እዛ ተከላካይ ቦታ አለ አንድ ግንብ 4 ቁጥር ግንብ ማለት ነው። በቃ እሱንም እንደዚሁ ሰው ሳይ ቀልጥሞ መጣል። አሁን እሱን ቀልጥሞ ተጣል አይደለም? ሶስቱ ከተቀለጠሙ የኛ ልጆች እየሄዱ እንዳያጠቁ ምን እንዳይሉ ጎል እንዳያገቡ አራጋቢው ነው ኦፍሳይድ እያለ የሚያወጣው። አራጋቢው ነው ኦፍሳይድ እያለ ስንት ነገር የሚበጠብጠው አይደለም እንዴ? እሱንም እንደዚሁ ኮሚሽነሩና ይሄ ታዛቢ ዳኛው ሳይ በያዘው ዱላ አራጋቢውንም ራሱ አናቱን ቀልጥሞ መጣል። 4 ተቀለጠመ አይደል? አሁን 4ቱ ከተቀለጠሙ በኋላ ዳኛው ደግሞ የኛ ልጆች አላግባብ ዝም ብሎ ቢጫ ካርድ ያሳያል። ምን ያሳያል? ስለዚህ ይሄም ዳኛው ተልእኮ ያለው ነው የሚመስለኝ እኔ ተልእኮ ያለው ስለሚመስለኝ እንደዚሁ ረዳትና ታዛቢ ዳኛው ሳይ እሱንም ዳኛውንም ቀልጥሞ መጣል። በቃ እነዚህ ከተቀለጠሙ ውጤቱ ይለወጣል ባይ ነኝ። ይሄ የራሱ የግሉ አስተያየት ነው። ይሄ የግል አስተያየት። ለመሆኑ የእርሶ ሙያ ምንድን ነው? አሰልጣኝ ነኝ። የእግር ኳስ አይደለም። እንዴት ይሆናል? የእግር ኳስ አሰልጣኝ ኖታ? ኧረ በጭራሽ። ታዲያ ምን አሰልጣኝ ኖት? ካራቴ፣ ጁዶ። አስባችሁታል? ሁሉንም ቀልጥማ ብቻ ማለት ነው። በቃ ቀጣይ የሚሆነው ምንድነው? እዚህ ኮሜንት ባስቀመጠልኝ ልጅ መሰረት ወጋ የሚል ቀልድ ነበር። የሚገርማችሁ አይ ቲንክ በጣም ፈኒ ቀልድ ነበር በሰዓቱ። ረስተናል ብዬ ተስፋ አደርጋለሁኝ። እስኪ አይታችሁ ዘና በሉ። ምናልባት እንደናንተ እኩል ላልስቅ እችላለሁ፣ ምክንያቱም ኤዲት ሳደርግ ስለማየው ማለት ነው። እና ፈታ ብሉልኝ። ምን አፍጠታለህ? በተናገር እስቲ ትሰማኛለህ? ያደረግከውን ነገር በሙሉ በዚህ ችሎት ፊት ተናገር። ጌታዬ ፊት በቀደመው ደብረ ወዳጄ ነበረች። በእጅ 9 ልጅ ወልዳ 10ኛው ተረግዞ 11ኛው እና 12ኛው ሲታሰብስ በምጥ ብዛት ሙትት አትልም። ዋላስ ተይው ብዬ ደብሬ ብዬ ካይወስጌ አሮቤት አሁን እሱን ተውና ዙሪያ ጠምጥመን ያደረግከውን ያጠፋውን ነፍስ ተናገር ነው ያልኩህ። ያስኬዳል። እንዴት ያስኬዳል? ይሄ ታክሎን ያልገደልኩ እገልሃል እንጂ ታክሎን ማገለዋል። ጌታዬ ነው ያልገደልኩ። ታዲያ ምንድን ያደረግከው? ጌታዬ ቀኑ ደርሶ ነው እንጂ ፊት ይኸው ከአስካውሽ አሰር ውሃውና ነጭ አንበሳዬን ቸልሼ ወደ ታች መስኩ አንካሴን ይዤ ጎጆ ላቀና ስሄድስ አንተ በማሳ የምጠቀጥቅ የማን ብሎ ጀርባዬን አይጀርጠኝ በእጅ ሰብጀት አልኩኝ። እንግዲህ ጌታዬ አሁን ወንድነቴን ሲፈታተነኝ ተው ታክሎ እንደዚህ ወንድነት አትፈታተን ተው ብዬ እጄ ሲንቀጠቀጥ ነበር። ያን ጋይስ ይቅርታ ስላቆምኩት። ድምፁ ግን የክበበ ጎዳና የፍልፍሉ ሚክስ አይመስልም? የሁለቱ ድምፅ ሲቀላቀል ወይስ ጆሮዬ ነው? አሁን እኔ ሞታል ብዬ አላሰብኩም። በያዝኩት አንካሴ ዝም ብዬ እዚች ለማስታገሻ እምብርቱን አካባቢ ወጋ ሰጠሁት። ከልችዋለ ተው ብዬ እኔም ሄድኩኝ። አንተ አልገደልከውም ማለት ነው? ታደሰን ነው። ታደሰንማ ምን ብዬ ነው የምገለው? ቀኑ ደርሶ እንጂ ቀኑን ነጭ አለኝ። ምን የሰው ደም ዋላስ? በየትኛው ሀገር ሰው ደም ነጭ ይሆናል? ቀይ ነው አልኩት። እሺ ነጭ ነው ሲለኝ በተረትና ምሳሌ ላስረዳው ብሞክር አልገባዋል። ምንድን ነው ተረትና ምሳሌ? በል እንግዲህ ይግባህ ብዬ በያዝኩት አንካሴ እምብርቱ አካባቢ ወጋ አረኩኝና ደሙን ሙዥቅ አድርጌ ይኸውልህ የሰው ደም ቀይ ነው ልለው ስልስ ፍንሽው አይልም። ኧረ በልቶ የዚህ ሀገር ሰውስ ሞት ነው ያማረው ብዬ ሮቤት ደግሞ አለምሽን ምን አረካት? እሷ እኮ በላይ ቸፈረስ የልበልሽ ስራት ነው የሞተች። ቅድም ቸፈረሴ ሲል ነበርና አልገባኝም ነበር። የገባ ገብቶታል። ቸፈረሴ የቱላ ሞተች? ላስቲክ እንጠቀም ብላኝ ነበር። አሻፈረኝ አልኩኝ። አዛምቢ ስትለኝ እኔም በሌጣው እንትን ስል ቸፈረሴ ስላት ትንፋሽ አጥሯል። ደዛው አንተ ባለጌ ናቸው ለካ ድሮም።
ግን ታውቃላችሁ እንደዚህ እንዳሆኑ የሆነ ወጣ ያለ አይደለማ በቃ ቸፈረ ሴት ላለ በሌጣው ጥሩ አሮራ ባልስቲ ቀጥል። አሁን ደግሞ ስለ ደጅቱ ንገረኝ እስቲ። ደጅቱ ስንት ሰው ነው የገደለው ሰውየው? ይቅርታ ግን ስለማቋርጥባችሁ ጋይስ። ደጅቱ እኮ ከፊት ነው ሄደች። እኔ ከስርስሯ ነው ስከተላት ነበር። ከዛ ሲሄድ ደከመኝ እሷን መከተል እንጂ እዛ ከጅያት ነበር ሲሄድ ስከተላት ሲደክመኝ ድብቱ ስር ተኛው። እዛ ተኝቼ እያለስ በህልሜ መስሎኝ ነው እንጂ በእውን ነው ለካ የሆነ ነገር ጠብ አይልም አይኔ አካባቢ ምንድን እንጃ ሙይቅ አድርጌ እንደዚህ ሳይወስ ቢጫ ነገር ኧረ ቢጫ ብዬ እንደዚህ ሽተት ሳረገውስ አይነ ምድር ብዬ እንደዚህ ወደ ላይ ቀና ስልስ ደጅቱ ደጇን ገልጣ ደጅ እየወጣች ኧረ ደጅቱ ስልስ ከነ ደጇ ከነ ላይ አትወድቅም እጅ እንግዲህ ሳይቀናኝ ደረስጌ ሮቢት ከሮቢት አቸራ ጎመንጀ ስመለስስ ጅብ ስር ይጠበቀኝ። ሰፈሩ ግን የእውነት ሰፈር ነው? እስቲ የነፈንቅላቸውንስ እንዴት ነበር? እነፈንቅላቸው ተሰማ እኮ እየሸለሉና እየፎከሩ ሮቢት ገበያ እኮ ነው የመጡ እንጂ ደም መቃባት ነበረ። እና እነሱ 10 ሰው ገድሎ ማን አሉ እሱ ተይዟል። እኔ ግን አልያዝም ብዬ ባልቤንና ምንሽር ገደልኳቸው። ምን ይሽሩ ነው የገደላቸው እንጂ እኔ አልገደልኳቸው እንጂ በልበል ሌላ የገደልከው የለም። እስካሁን ስንት ሰው ገደለ? አራት ሰው አምስት ሰው ነው የገደለው እስካሁን። ሁሉንም ነገር አይተናል። ሁሉ ሰው ገላል። ሁላችሁም እዚህ ያላችሁት በሙሉ ሰምታችኋል። ራሱ ገዳዩ ያጠፋውን ነፍስ ሁሉ አምኗል። አመኛለሁ። እንግዲህ በዚህ ሰው መካከል በዚህ ችሎት ላይ ችሎቱ ፊት ከተሰበሰበው ሰው መሃል የገደልከውን ሰው ሁሉ ተናግራል። እንግዲህ ለአንተ የዕድሜ ልክ እስራት በይኜብሃለሁ። ተበይኖብሃላ። መሸሻ መች ተያዘ? ሰማንተ 10 ሰው ገድሎ ራሱን ስላጠፋ ነው ያልተያዘ? በቃ ምንድነው? ውሰደው። ኧረ ተው ዳኒ፣ እኔ ውሰደው። ምን ታዲያ በየንብኝ? ዕድሜ ልክ እስራት በይኜብሃለሁ። ዕድሜ ልክ ተባልካ እንዴ? ውሰደው። ውሰደኝ። ቀስ አታቻኩልኝ። አታለዛው ታሪኛለህ። አይ መቼ ማን ይህ ልጅ ግን አሁን አለ። እኔ ስሙንም አላውቀውም፣ እውነት ለመናገር ስሙንም አላውቀውም። ግን ይሄ ቀልድ የሆነ ታይም ላይ ድሮ በጣም እንትን ነበር። በተለይ ወጋ የሚለው ማለት ነው። የሰው ደም ቀይ ነው ነጭ ነው የሚለው በጣም እንትን ነበር፣ ትሬንድ ነበር ድሮ፣ ትዝ ይለኛል። አሁን ደግሞ የማሳያችሁ በጣም ከምወደው አይ ቲንክ ሁሉም ኢትዮጵያዊ ከሚወደው የቀልደኛ ወይም ደግሞ ኮሜዲያን በጣም ከምንወደው አንደኛው የሆነው ተስፋዬ ካሳ ነው። እስቲ ከሱ ቀልዶች 1-2 መርጠናይና የዛሬውን በዚህ እንጨርሳለን ማለት ነው። በጣም ከምወደው ኢቭን እስካሁን ዘፈኑ ትዝ ይለኛልና ካስታወስኩት ቆይ እስኪ ልክፈተውና ካስታወስኩት ዘፈኑ ዘፍንላችኋለሁ። እስኪ የምር ነው የምላችሁ፣ መቼም የማይረሳ እኔ እንግዲህ ያኔ ጩጬ ነበርኩኝ ያኔ አይ ቲንክ አክቹሊ አሁን ነው መቼ እንደሆነ። በነገራችን ላይ ተስፋዬ ካሳ የባለ ብዙ ተሰጥኦ ባለቤት ነውና በጣም ብዙ ስራዎች አሉት። እስኪ ወደፊት የምናየው ይሆናል። ልጁ ሁልጊዜ ከገርል ፍሬንዱ ጋር ጸብ ነው፣ ድብድብ ነው፣ ያሰባብጣታል። ሁልጊዜ ችግር አለ እና እናት ግራ ገባቸው። እኔ እኮ ምን አባቴ እንደማረግ እኮ ጥርሷን ያወልቀዋል፣ አይኗን ያበልዘዋል፣ ስንት ነገር እኔ ምን አባቴ ተሱ ሌላ ደግሞ ሞቼ እገኛለሁ አለች። እንዴት አባቴ ላድርግ? የሚገርም ነገር እኮ ነው። ይሄንን ለማን ነው የሚናገሩት? ስሞታ ከወንድሟ ጋር ነው የሚወያዩት። እማዬ እኔ በሷ ህይወት ምንም ነገር አያገባኝም። ከሚገርምሽ ነገር እንደዛ አሰባብጧት በምን እንደሚታረቁ ታውቂያለሽ? በዘፈን። እንዴት? በምንድን ነው የሚታረቁት? በስልክ ነው የሚዘፍንልኝ። እንዴ ሳይ ወይ ጉድ! የዚች ደግሞ ልዩ ነው ልጅ። ሁላችንም ፍቅር አሳልፈናል፣ ጭራሽ በስልክ ዘፈን እንደዛ አብጣ። ታዲያ አዳም የምን ፍርድ ቤት ለፍርድ ቤት አንከራተተው? የቤት ስልክ ብቻ ነበር ያለው። በስልክ አይዘፋፈንም እንዴ ታዲያ?
በኋላ ይሄ ልጅ በማን እንትን ነው የሚታረቃት መሰላችሁ? በመልካሙ ተበጀ ዘፈን ደውሎ ነው የሚታረቃት በዘፈን አራሳም ዘፈን ውስጥ ይለኛል። እኔ እንዳጋጣሚ የልጅቷ ስም ዘውዴ ነው ስሟ። ቆይ እስከ መስፈኑ በፊት እሱ እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ዘውዴ እናቱ ብትወድ ባትወድ ያገባኛል እንዴ እናቷ ነኝ እኔ አሁን ወጣኝ ዘውዴ እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ዘውዴ ብትወድህ ባትወድህ ያገባኛል እንዴ እናቷ ነኝ እኔ አሁን ወጣኝ ዘውዴ። ሴትዮዋ ትንሽ ማለት በአስራ ቤት ያለ ትንሽ ልጅ ይዘው ሲሄዱ አንዷ ቆንጆ መኪና ቆማ ያዩታል፣ ይገናኛሉ ማለት ነው። ሴትዮዋ በእግራቸው እሷ መኪና ውስጥ ቆማ ማለት ነው። እንደምን ዋልሽ ልጄ? ደህና ዋልሽ? ሀይ ማማ ደህና ዋለ። እንደምን ዋለ? ደህና እግዚአብሔር ይመስገን። ወደ ሰፈር ትሆንሽ ብታደርሽን ብለን ነው። እና ማማ እኔ አሁን ሰፈር አልሄድም። አይ ሀቭ አፖይንትመንት ማለት ከሰዎች ጋር ቀጠሮ ማለት ነው። እንግዲህ ደፋር በዚህ መኪና ሊጫነው ይፈልጋሉ ትላለች በልቧ ማለት ነው። ከየት ነው የሚመጡት? ይሄ ልጅ ቡዳ በልቶብኝ ይኸው አሁን የባህል መድኃኒት እንትን አድርጌ መምጣቴ ነው። እዚህ የባህል መድኃኒት ቡዳ በልቶብኝ። ይሄን የእርሶ ልጅ ቡዳ በላ? አዎ ልጄ። ውይ ቡዳዬ በጣም ረውታል ማለት በጣም ያሳዝናል። ቡዳዊ እንዴት በጣም ርቦታል ማለት ነው እንጂ ይሄ ምን ይባላል? ልጅ በጥፊ ነበር ማለት ስራ ስራ አስኪያጁ አያውቁም እንዴ? ምነው ስብሰባ ላይ ናቸው? አይ እንዴ አዲስ ኖት ማለት ነው። ምንድን ነው ነው ስብሰባ ላይ ናቸው ወይስ የሉም? ኧረ አይደለም እንዴ እሳቸው ጋር ከመግባቱ በፊት እንዴ ያው ብር ክፈል ነው። ሌላ ምን አለው? አሃ እሳቸው ጋር ከመግባት በፊት አለ በልቡ ተነጋገረ ሰውዬ። እሳቸው ጋር ከመግባት በፊት አንተ ጋር የሚገባ ነገር አለ ማለት ነው። ያው ፓፓ ለምንድን ነው የሚያጨበጭቡት? ገባ ስራ እስከ ይቀመጡ። እኔ ነኝ የምቀመጠው? እኔ ነኝ ወይ የምቀመጠው? ይህ የእርሶ ቢሮ ሶደሬ ነው? ለምንድን ነው ላሊበላ ነው? አክሱም ነው ወይስ እርሶ ዋሊያ ኖት? እርሶን ለማየት 100 ብር የምከፍልበት ምክንያት አሳፍሰል ያን 100 ብር ደግሞ የዛሬ 100 ብር አይደለም። ማን ነው እሱ? እዝራ ማን ነው? ተላላኪ ነው ምናምን የሚባለው አህያ እንዳየ ጅብ አይደለም እንዴ? ዞሮኝ 100 ብር የተቀበለኝ እዚህ ለመግባት ታረስ። ያው ከእነዚህ ብሮች መካከል ነው የሰጠሁት፣ ውሸት እንዳይባል ማአት ባለ 100 እንደዚህ ከእነዚህ ቁጥሩን ይዤዋለሁ ጌታዬ። ያው ይጠራ አለቀለት መጣ። አንተ በክት የስ የመጨረሻ በክት። አዎ ይሄ በጣም አቀርቅሮ ስድብ ይጠጣል። አንተ ማትረባ የስ ምን ይረባል? ማባረር ነው እንጂ ለምን የምትሳደበው? የስ ሰንሰለት የለውም እንጂ ውሻ ነው። ያ ውሻ ውሻ ማለት አንተ ባለጌ ልክስክስ። የስ እንደዚህ መገሰጽ አለባቸው። የስ እኔ ቢሮ ለመግባት 100 ብር ብቻ ነው የሚከፈለው። ይሄ ነው በቃ አይን ያወጣ ሌብነት ነው እንግዲህ። alright guys so የዛሬው ቀልድ ድሮ ቀረ ቁጥር 4 መሰለኝ I think ቁጥር 4 ይሄን ይመስላል። ማግኘት ያልቻላችሁት የድሮ ቀልድ ካለ ይቅርታ የድሮ ቀልድ ካለ ስም ጻፉልኝ። ከየትም ቢፈላልጌ ይዤ እመጣለሁ ማለት ነው። ከዛ አብረን እንስቃለን። እስካሁን ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ